ማዘር አንዴ ጠብቁኝ ማዘርዬ ግን እንዲው ምን አገባው ሰላም ጤና ይስጥልን እንኳን ወደ ኤማቲው በሰላም መጣችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ዛሬ የሚገራርሙ ቪዲዮዎችን ይዤላችሁ መጥቻለሁ ቪዲዮውን በላይክ ጀምሩት ወደ ቪዲዮ እንሄዳለን እኔ እኮ ያልኩት ወደ ቪዲዮ እንሄዳለን ነው አስገባው አዱሬ ተውነው ይላል ኦሮምኛ ለማታነቡት ድመት መሆን ተመኘው ነው የሚለው እስቲ ቪዲዮውን እንግዲህ ለምን ድመት መሆን እንደተመኘ ጋይስ ምንድነው እኛ ድሮ የምናውቀው ድመት አይጥ ሲወድ ነው አሁን ያለው ድመት ዳቦ ነው የሚወደው ምንድነው ግን እንዴት ነው የተቀያየረው እንዴት ነው አይጥ እንትቶ ዳቦ መውደድ የጀመረው ድመት እኔ ያወራ ያለው ስለ ድመት ስለ አይጥና ስለ ዳቦ ነው እኔ ስለ ሌላ ነገር አላወራም ስለ ሌላ ነገርም የለውበትም ግን ለምንድነው እንደዚህ ሆኖ ድመት ዳቦ መውደድ የጀመረበት ለምንድነው የምታውቁት ነገር አለ እሺ አማርኛ ይላል እንግዲህ ምን እንዳማራት እንስቲ ሄሎ የት ነህ ሐዋሳ ነኝ ምን እንደማሪ ነገር ደሞ ምን አማራሽ ከሀይቅ ውስጥ ራስ አሳጥ እንደምታመጣልኝ ነው የምፈልግ አለሱ ራሱ አሳ ማምጣቱ ራሱ መቻነሰውና ነው አሳጥ እንደሚያመጣው አረ ሴቶች አንዳንድ ጊዜ እያሰብን ቶሎ በላውን ነው ያማረኝ መቻው ጭራሽ አሁን ነው ያማረኝ ኦኬ የኔ አባት ተንከራተተኩ ምንድነው አይቅ ነው እንደምትፈልገው አባቴ እሺ አሃ ጭራሽ ከሌላ ቦታ ወደ ሌላ ቦታ ነው እንዴ ይዞት የሚወጣው እሺ ይኸው እናቴ ይዤልሽ መጥቻለሁ አመጣልኝ እኔ እኮ ከነ ነብሷ ነው እኔ እኮ ከነ ነብሷ ነው ያልኩት ወይኔ ጌታ ተው በወንድ አምላክ ሴቶች ተው እንደዚህ ያጫወታ ተው እንደዚህ ያቀልዳቁ እሺ አባ አንዴ ቺነዝልኝ እሺ በርገር ልጋብዝህ ደስ ይለኛል ተገኝቶ ነው ውሃ ትፈልጋለህ ኧረ እንክብካቤ ባዲ ምንድነው እሺ አመሰግናለሁ የት ነበር ያገኘው መንገዱ ላይ እንካህን አይኔ ላይ ጠረገው ለማስታወስ አባ ቫይራል ወጣል እኮ አይተዋል ግን ቪዲዮ ዛሬ አንድ ልጅ አየሁኝ መንገዱን እየጠረገ አብጂ አስገብተንም ውሃ ሰጠነው የት እንደሚያወርም ጠየቅነው መንገድ ዳር ላይ ነው አለን በጣም ውስጣችንን ነካው እናም የኪንግስቶነር የጾም በርገር ጋበዝነው በጣም ደስተኛ ሆኖ ማልቀስ ጀመረ እርሱም የኪንግስቶነር መተው ማለታችንን ይቅመሱ እናም ይህን ቪዲዮ ላይክ እና ሼር ማድረግ እንዳይረሳ ጋይስ ሁሉም ስጦታዎች ለመልካምነትና ለፍቅር አይደሉም ሁሉም ግብዣዎችም ልክ እንደዛ እየተጠራጠረን here I come ከአገር ሲሸሽ ይላል ነው እንግዲህ ወዴት ነው የግጥሜ ርዕስ ስለ ፀጉር መሸሽ ሲነሳ ጋይስ አሳሳቢ ጉዳይ ላይ ያለን አይመስላችሁም ድሮ በ30 እና በ40 ዓመት ያሉ ሰዎች ናቸው ፀጉራቸው ሸሸ ምናምን የሚባሉና አሁን ገና በ10ዎቹና በ20ዎቹ ያሉ ሰዎች ፀጉራቸው እንትን ብለዋል እኔ ቢሆንም 30 ልገባ ቢሆንም ግን ፀጉሬን ይውት እና 20ዎቹ ውስጥ ነኝ ፀጉሬን ግን ይውት እየሄደ ነው እና አሳሳቢ ነገር ላይ ያለን አይመስላችሁም ድሮ መላጣ የሆነ ሰው የትልቅነትና
የሀብት መግለጫ ምናምን አይነት ነገር ነው። ሀብታም ነው ዲያስፖራ ነው ምናምን ይባል ነበር። አሁን ገና ከሰፈር ሳንወጣ ጸጉራችን ግንባራችን እየወጣ ነውና የግንባራም ትውልድ እየመጣ ይመስለኛልና መፍትሄው ምንድነው ሲባል ወደ ጸጉር ማስተከል ምናምን ስንሄድ የሚጠየቀው ጥያቄ አዛም የኩላሊት ዋጋ ነው የሚጠይቁንና ሐሳቢ ነገር ላይ አይመስላችሁ? እሺ ምን ይባላል ይሄ? እስቲ አይተን እንፍረድ። ሽማግሌዎችን አጫውታ ደግሞ ወደ ጣኖች ገባ። እኔንም አታልበኛል በጠላና በረጭ እያጠጣ ሰው አርገሹ አንቺ ብዙ። ኧረ ማዘር ምንድነው? ዝም በል። ምንድነው ማዘር? ነሞ ማዘር ይላል። በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው? ኧረ ፍቅር ዝም በል። ወደዛ ትካም ያጠገብ ማዘር አንዴ ጠብቁኝ። ማዘር ግን እንዲው ምን አገባው? አረርግ ማለት ታምጡብን ተው። እያከበሩ በጠረፋ ግን ጥሩ ነው። አረ ማዘር ምን ነው ቢያንስ ተሳስሞ እስኪ አልቆ አይጠብቁም እንዴ? በነገራችን ላይ በየሰፈራችን እንደዚህ አይነት ሰዎች ያሉ ነው የሚመስለኝ። ልክ ስናጠፋ ወይም ደግሞ ልክ ስናጠፋ የሚደርሱ ሰዎች ማለት ነው። ልክ የሆነ ጥግ ይዘህ ልትሳሳም ስትል ወይም የሆነ ጥግ ይዘህ ቁጭ ስትል ልክ የሚደርሱብህ ሰዎች ልክ ደግሞ እንደዚህ እሱ ብቻ አይደለም ያዩትን ነገር ደግሞ እኮ ሰፈር ውስጥ ሲሰበሰቡ ከቤተሰብ ጋር ሲገናኙ ምናምን ስትገናኙ ልክ ቡና ላይ ምናምን ሲሰበሰቡ ብዙ ሰው ያሉበት ቦታ ላይ ገመናችሁን አንስተው የሚያወሩ አይነት ሰዎች አጋጥሟቸው ያውቃል? እኔ ብቻ ሰፈር ነው ያለው ወይስ እንዴት ነው? እስቲ የምታውቁት ነገር ካለ ኮሜንት ላይ ቁጭ አድርጉት። ስለዚህ ነው የእግረኛ ስቃይ ይላል። እስቲ እኛም ስቃይ ነው እንጂ በእግር አልደከመሽ? ኧረ እባክህ ሊበላ የኔ ሚስት እንደዚህ በገንዘብ የምትገዛ አይደለችም መስለህ። አንዳንዴ እንደዚህ የምትሰወሩ ሴቶች ተናግራችሁ ተሰወሩ። ተናገሩ፣ አታስደንግጡም። ዝም ብላችሁ ከአጠገባችን ለጥ ብላችሁ አትሄዱ። ገንዘብ አግኝተናል፣ ገንዘብ መጥቷል፣ ሀብት መጥቷል ብላችሁ ተሰወሩ። ስትሰወሩ ደህና ሀገር ባለኝ ብሎ ከአጠገብሽ የሚሄድም ሰው አጠገብ ገንዘብ ሲመጣ ሀብት ሲመጣ ዘው ብለሽ አትጥፊ። ለእናንተ ነው፣ ለሁላችንም ነው፣ የጋራ ጥቅም ነው። ስትሰወሩ ተናግራችሁ ተሰወሩ ለማለት። እሺ ሚስቴ እርጉዝ ነበረች ይላል። እኛ ደግሞ እንኳን ማርያም ማረቻት ብለን እንጀምር ኮሜንት ላይ ጋይስ። ወደ ኮሜንት፣ እኔ ደግሞ ወደ ቪዲዮ። ዛሬ እኮ ነው ሚስቴ እርጉዝ ነበረችና ጓደኛዬ ሰለሞን ጋራ ልትወልድ ሆኖ ሆስፒታል ዘናዘርና አሁን ምጡ ጠበቀ ተባለ። ልጁ በማን እንደወጣ እንጂ አለኝ። እኔ እንኳን ሞኝ ነበርኩኝ። አሁን ዶክተሩም ምጡ ጠብቋል፣ ባልሽ የትኛው ነው ቀበቶውን ይፍታ ምናምን ሲላት አዚው ጠገብ ነበርና ሰለሞን ቀበቶውን ፍተው አለ ልጁ። እዚያ በኋላ አሁን እንግዲህ ተመልከቱ፣ እኔ እዚያ ዶክተሮች ማለት ቀበቶውን ፈትቼ እንዳልጓረድ ቀበቶውን እንደፈታ ብላ እኮ ነው ጓደኛው እሱ ያላገባው ሲፍታ የልጅ አባት ነው ብላ አዝና፣ ሰለሞንም ቀን ነው ወዲያው ቀበቶውን ሲፈተው ልጁም ወዲያው ተወለደላችኋለሁ። እና እንደኔ የምታከበር ሚስት ይስጣችሁ። ተመስገን። በዚህ ዓለም ላይ እንዳንተ አይነት እድለኛ የለም አባ። የምትወድ ሚስት፣ የሚወድ ጓደኛ በዚህ ዓለም ላይ ያለው ብቸኛ ሰው አንተ ነህ። ካለማመን ማመን የተሻለ ነው። የት አባቱ እንዳንተ አይነት ደናም እንዳንተ አይነት ጤነኛ ሰው በዚህ ዓለም ላይ የለም። የባሎቻችሁን ጓደኛ ቀበቶ የምትፈቱ ሴቶች ግን ተጠንቀቁ። ቀበቶ ነው። ቀበቶ መፍታት ካለባችሁ የባላችሁን ቀበቶ ፍቱ። ቀበቶ ሲንቴቲክ ሆነ፣ ቀበቶ ሸራ ሆነ፣ ቀበቶ ቆዳ ሆነ፣ ቀበቶ ለውጥ አያመጣም። እኔ እያወራ ያለው ስለ ቀበቶ ነው፣ ስለ ሌላ ነገር አላወራውም። እረፉ ግን። ይሄን ይመስላል። ሰብስክራይብ ያላደረጋችሁ በድጋሚ ሰብስክራይብ አድርጉ። ቪዲዮውን ላይክ አድርጉ። ኮሜንት ላይ ሐሳባችሁን አስቀምጡልን። ቀጣይ እስከምንገናኝ ድረስ ዋላፍ ኤማኔ